የብልጽግና ፓርቲ ዋና ደህንነት የሆነው በፋኖ ቁጥጥር ስር ዋለ። በዛሬው ቀን በጎንደርና በጎጃም የተመዘገቡ የፋኖ አስደሳች ድሎችን ወደ እናንተ በዝርዝር የምናቀርብ ይሆናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? የዕለቱን ሰበር መረጃዎች እነሆ ወደ እናንተ እናቀርባለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንደዚሁም ቪዲዮን ደግሞ ላይክ በማድረግ በተጨማሪም የሚሰማችሁን ሐሳብ ኮሜንት ላይ በመጻፍ እንድጀምሩ እየጠየቅን ወደ ዕለቱ ሰበር መረጃ እናልፋለን። በዛሬው ዕለት የብልጽግና ፓርቲ ዋና ደህንነት የሆነውን ሰውዬ ፋኖ በቁጥጥሩ ስር አውሏል። ትልልቅ ማስፈራሪያና ዛቻ ሲያደርጉበት ከቆዩ በኋላ የተያዘውም ሰው የብልጽግና ፓርቲ ዋና የሚባሉትን ሚስጥሮች አሳልፎ እንደሚሰጥ ቃል ገብቷል። በዛው ምትክ እሱን በሰላም እንዲለቁት እየተናገረ ቢገኝም ፋኖ ግን ከዚህ በኋላ ወደ ብልጽግናም አትሄድም፣ እኛው ጋር ሆነ ፋኖ ሆነ ከፋኖ ስር ከኛው ጋር ትዋጋለ፣ አይካልክ ደግሞ ህይወትን ታጣለ እያሉት ይገኛሉ። እሱ ግን አይ ግድ የለም እኔ ድሮንም ቢሆን እናንተን አክባሪና እናንተን ወዳጅ ነኝ፣ መውጣት ስላልቻልኩ ነው እስካሁንም እዛ ያለሁት ብሎ እንግዲህ የብልጽግና ፓርቲ ዋና ደህንነት የሆነው በግልጽ ፓርቲውን ክዶ ወደ ፋኖ ተደባልቋል። ብዙ ሚስጥሮች እንደሚያውቅና ብዙ ሚስጥሮችንም እንደሚያካፍላቸው ተናግሯል። ፋኖ ዛሬ ላይ ትልቅ አስደሳች የሚባል ድል በማድረጉ ሁሉም እየፈነጠዙና ደስታ ውስጥ የደስታ ሐሴት ውስጥ እየተገኙ እንደሚገኙ ከተለያዩ መረጃዎች ማወቅ ችለናል። የፋኖ ደጋፊዎችም በያሉበት ሆነው ብዙዎቹን የብልጽግና ፓርቲ የሆኑትን ትላልቅ አንጋፋ ሰዎች እጃችሁ እያስገባችሁ ነው፣ ድል ወደ እናንተ እየቀረበች ነው፣ አሁን መግቢያችሁ ጠጋኑ፣ ጠንክሩልን፣ አይዟችሁ፣ እኛም በምንችለው እንደግፋችኋለን እያሉ ከኢትዮጵያ ከአራቱም አቅጣጫ የማበረታቻና የደስታ ኮመንቶችን እየሰነዘሩና እየሰጧቸው ይገኛሉ። ከዚህም በተጨማሪ በጎንደርና በጎጃም የተመዘገበው ድል ትንሽ የሚባል አይደለም። በዛሬው ቀን የብልጽግናን 1000 የሚያክል ወታደር እንደምስሷል። ይህ ድልም እጅግ በጣም ሆ የሚያሰኝና ፈንጥዚያ ውስጥ የሚከት እንደዚሁም የፋኖን ጥንካሬ ወደቀ ደከመ ሰው የለውም እንደዚሁም ደግሞ የሚቆምበት ፋይናንስ የለውም የተባለውን ፋኖ እጅግ በጣም ትልቅ ድሉን ያስነሳበት ሰዓት ነውና ሁሉም የፋኖና የፋኖ ደጋፊዎች በያሉበት ደስታቸውን እየገለጹ ይገኛሉ። ፋኖ ከዕለት ወደ ዕለት የተለያዩ መረጃዎች እየወጣበት እንደዚሁም ደግሞ በተለያዩ ቦታ ያሉ ፋኖች እየተከፋፈሉ እያስቸገሩትም ቢሆን አሁንም ቢሆን ግን ዘመነ ካሴ ለአንድ ኢትዮጵያ የምንለፋና የምንሰራ አጥንታችንን ደማችንን እምንከሰክስ ወታደሮች አሁንም አለን፣ አይዞሽ ሀገሬ አትፍሩ፣ በእኛ ስም ሆነው የተለያዩ ሰዎችን እያገቱ ብርን ከቤተሰብ የሚቀበሉ እንደዚሁም ደግሞ የተለያየ ግፍን በአማራ ክልል ላይ በፋኖ ስም እየሰሩ ያሉ የተለያዩ ሰዎች እንዳሉ እንሰማለን፣ ደርሰንበታል። ነገር ግን አሁንም ቢሆን የፋኖ ደጋፊዎች ተስፋ አትቁረጡ፣ እነዛ እኛን መሰሎች ናቸው እንጂ እኛ አይደለንም። እኛ ሁሉ ጊዜም ቢሆን ከኢትዮጵያ ጎንነን፣ ከአንድ ኢትዮጵያ ጎንነን፣ የሚነጥለንም ማንም የለም፣ አይዞሽ ሀገሬ እያለ እንግዲህ በተለያየ የሶሻል ሚዲያ ዘመነ ካሴ ሐሳቡን እየገለጸ ይገኛል። ምክንያቱም በየተለያየ የአማራ ክልል ቀበሌዎች የተለያዩ ሰዎች እየታገቱ በፋኖ ስም ብር አምጡ እየተባሉ እየተዛተባቸው እየተገኙ ነው እና ይሄ ጸረ ፋኖ ነው እንጂ ፋኖን የሚገልጸው ወይም ደግሞ የፋኖ ስብዕና አይደለም። እኛ አብልቶ አጠጥቶ እስከዛሬ ያደረሰንን የአማራን ሕዝብ እንደዚህ ልናረግ አንችልም። ነፃ ልናወጣው ሀገራችንንም ድል ልናረግ ነው እንጂ ይሄንን ግፍ ልንሰራ ፍቃዱም የለንም ሲል ተናግሯል።